ይህን ቪዲዮ ኮፒ ሊንክ እያደረጋችሁ ተመልከቱ። ባይብል የሚባለው ሰው ሰራሽ መጽሐፍ ማንነታቸው በማይታወቁ ሰዎች መጻፉ መልእክቱን ከመረዳት አንፃር እኛን ብቻ ሳይሆን ጥንታዊ ቸርች ፋዘርስ የምንላቸውንም ጭምር ያወዛገበ መጽሐፍ ነው። መንፈስ ቅዱስ አድሮባቸው ባይብልን አነበቡ የሚባሉ እነዚህ የቤተ ክርስቲያን አባቶች ወይም ቸርች ፋዘሮች እንዴት በዚህ ሰው ሰራሽ መጽሐፍ እንደተወዛገቡ ከሚያሳዩ እጅግ በጣም በርካታ ተግባሮች ውስጥ አንዱን ዛሬ አሳያችኋለሁ። ኦሪጋን ኦፍ አሌክሳንድሪያ ወይም አርጌንስ ተብሎ የሚጠራው ጥንታዊ የቤተ ክርስቲያን አባት መንፈስ ቅዱስ አድሮበት መጽሐፍን በማንበብ የሰራውን ስራ ተመልከቱ። ማቴዎስ ወንጌል ምዕራፍ 19 ቁጥር 12 ላይ እንደዚህ የሚል ጥቅስ እናነባለን። በእናት ማህፀን ጃንደረቦች ሆነው የተወለዱ አሉ፣ ሰውም የሰለባቸው ጃንደረቦች አሉ፣ ስለ መንግስተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ ይላል። ክርስቲያኖች አሁን ላይ ይህ ጥቅስ እያወራ ያለው ራስን ስለመቆጣጠር እንጂ ብልትን ስለመቁረጥ ወይም ደግሞ ፊዚካል ሃርም አይደለም ብለው ይናገራሉ። ነገር ግን ጥንታውያን አባቶች እንዴት ተረዱት የሚለውን ተመልከቱ። በመንፈስ ቅዱስ ተመርተው በፈጣሪ ተመርተው ባይብልን አነበቡ ከሚባሉት ቸርች ፋዘርስ ውስጥ አንዱ የሆነው ኦሪገን ይህ ጥቅስ የሚያወራው መንግስተ ሰማያት ለመግባት ብልታችሁን ቁረጡ የሚል እንደሆነ ነው። ታዲያ ይህ ምስኪን አባት ብልቱን በመቁረጥ የዚህ ሰው ሰራሽና ሐሰተኛ መጽሐፍ ሰለባ ሆኖ እናገኘዋለን። የቂሳሪያው አውሳቢየስ ቸርች ሂስትሪ በተሰኘ መጽሐፉ እኚህ የዚህ የሐሰት መጽሐፍ ሰለባ የሆኑ አባት ብልታቸውን እንደቆረጡ ይነግረናል። ከምድሩ ፈተና ከራብ ከስደቱ እኛንስ የጎዳን ያለ ዘር መቅረቱ እያለ ይህ አባት ህይወቱን በሙሉ ያለ ሚስትና ልጅ መቅረቱ በእጅጉ ነው ያሳዝናል። መጽሐፍህ በማይታወቅ ሰዎች የተጻፈና ምንጩ አምላክ አለመሆኑ ለዚህ አይነት ጉዳት የሚዳርግ ነው።